የብቸኝነት አለቀ ሰዓቱ ሳይሞላ በውጥን የኖረ ምኞቴ ነበረ በእግዚአብሔር ፍቃድ ዛሬ ሰም ያ ዘመን የብቸኝነት አለቀ ሰዓቱ ሳይሞላ በውጥን የኖረ ምኞቴ ነበረ በእግዚአብሔር ፍቃድ ዛሬ ሰም በቃል ኪዳን የታሰራችሁ ጥንድ ርግቦች ሙሽሮች ናችሁ በቃ እንግዲህ ካሁን ጀምሮ አከተመ የብቻ ኑሮ የጋብቻን ሕይወት ክብርና ማረጉ አያችሁት ዛሬ የጉልቻ ወግ እንኳን ደስ አላችሁ እንኳን ደስ አላችሁ እንግዲህ አንድ አካል አንድ አምሳል ሆናችሁ እስከ መጨረሻው ምንም አይለያችሁ እንኳን ደስ አላችሁ እንኳን ደስ ያላችሁ ፍቅርና ሰላም ጤናውን ይስጣችሁ ልጅ ወልዶ ለመሳም ወግ ማረግ ያብቃችሁ ዘመን የብቸኝነት አለቀ ሰዓቱ ሳይሞላ በውጥን የኖረ ምኞቴ ነበረ በእግዚአብሔር ፍቃድ ዛሬ ሰም ያ ዘመን የብቸኝነት አለቀ ሰዓቱ ሳይሞላ በውጥን የኖረ ምኞቴ ነበረ በእግዚአብሔር ፍቃድ ዛሬ ሰም በሱ ፍቃድ ሰምሮ ጋብቻው ሶስት ሞልቷል ዛሬ ጉልቻው ወዳይ ዘመድ ከቦ በሆታ ሎጋው ሽቦ አለበን ክፉ ደጉን ሁሉ ልታዩት በጋራ ኑሮ ጀመራችሁ በአንድ ጎጆ ጣራ እንኳን ደስ አላችሁ እንኳን ደስ ያላችሁ ፍቅርና ሰላም ጤናውን ይስጣችሁ ልጅ ወልዶ ለመሳም ወግ ማረግ ያብቃችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ እንግዲህ አንድ አካል አንድ አምሳል ሆናችሁ እስከ መጨረሻው ምንም አይለያችሁ
እስከ መጨረሻው ምንም አይለያችሁ። ለምን እንደመጣችሁ ባናውቅም ቁጭ በልና ራት ተቀምጡ። የመጣንበት ነገር ካስረዳን በኋላ ይሻላል እንዲፈቀድለት። እሺ የመጣችሁበትን ጉዳይ እሺ። የተከበራችሁ አባቶች፣ እናቶች፣ ወንድማቶች ሁላችሁም እንደምን ዋላችሁ? እንደምሰነበታችሁ? እግዚአብሔር የተመሰገነ። እኛ እንግዲህ ክቡር የሆነ ጋብቻ ጥያቄ ለማቅረብ ነው የመጣ ነው። ልጃችሁ ለልጃችን ልጃችሁ ወይዘሪት ቤተልሔም አበበ ለልጃችን ለተመስገን ወርቁ ሰለሞን ለተመስገን ሰለሞን ወርቁ በጋብቻ እንድትፈቅዱልን ለመጠየቅ ነው። እንግዲህ ክቡር የሆነ ጋብቻ ስንጠይቅ ልጃችን እምነቱ ተዋሕዶ ኦርቶዶክስ ሃይማኖት የሚከተል ታማኝ መልካም ልጅ፣ ሃይማኖትን የሚያከብር እግዚአብሔርን የሚፈራ መልካም ልጃችን ነው። እንግዲህ ጥያቄ እንድናቀርብለት የላከን እንግዲህ ልጃችን እንግዲህ ከልጃችሁ ጋር ባሉበት ቦታ በአንድነት እንግዲህ አንድ ሀገር ይኖራሉ። ተስማምቶ ይመስለኛል። ሄዳችሁ አባቶች፣ እናቶች፣ አያቶች፣ ወንድም እህቶች፣ አክስቶች ስላሉ ጥያቄ አቅርቡልን ብለው ነው እንግዲህ እኛ ስንጠይቅ እንደ እግዚአብሔር ፈቃድ ጋብቻው አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት የሚለው ሕግ በማክበር ከተፈቀደልን ይህንን ሕግ አክብረን ማስተዳደር እንደሚችል እንዲፈቀድልን በትህትና ጠይቃለሁ። እሺ፣ አመጣጣችሁ ጥሩ ነው። እግዚአብሔር ያላችሁትን ነገር ያስፈጽምልን ነው የምንለው እኛ። ግን ከዛ በፊት ልጃችሁ ልጃችንን ሲጠይቅ አንደኛ የአባቷ ስም አልተስተካከለም። ቤተልሔም አበበ ነው እኮ ጠይቃችሁ አጣንቄት የለች ልጅ የኛ ልጅ አይደለችም ማለት ነው። ስለዚህ እዛ ሌላ ቦታ ሄዱ ልንላችሁ አድራሻ ትክክለኛ ያዝ ነበር። እሺ፣ ይቅርታ። ቤተልሔም የዓለም ጌታ ቤተልሔም የዓለም ጌታ እንጂ እኛ ልጅ ስለሆነች ሆነች እኛ ነች ተራርቀን ስላለን ነው። ይቅርታ። የተረጋገጠ መሆኑን ሌላ ጋር ሊሆን በሚል እንቀጣለን። ሁለት ጌታ ከሆነች እሷ እንግዲህ ልጃችን እሷም ለዚህ ካበቃለን ደስ ይለናል። ግን አሁን ልጃችሁን ለመስጠት እኛ ደግሞ ልጃችንን በምንድን ነው የሚያስተዳድረው? ምን አለው? እንዴት ሆኖ ነው የሚኖሩት? ልጃችንን እንዴት ተከታትሎ የሚያኖርልን? ይህንን ቁጭ ብሎ መነጋገር እንችላለን። መጀመሪያ ባሮት እንዲቀመጣል እኛ የምንቀመጠው ሲፈቀድልን ብቻ መነጋገር እንችላለን። ጥፋትም አለብን ሰዓት ስላላስነስ እንደዚህ እናንተ እንደዚህ ከበዳችሁ ትልቅ ሰዎች መካከላችን ላይ ቆማችሁ ማነጋገሩ ትንሽ አስቸጋሪ ነው። ግን ብትቀመጡልን ደስ ይለናል። ግን ተቀምጣችሁ ማንኛውም ነገር ተነጋግረን እንወስናለን። ፕሊዝ ተቀምጡ። እንዲቀመጡ ነው። አይ የኔ መልሱልና በቃ ግድ ነው። ልጃችን የተማረ ነው። ውጭ ሀገር ነው የሚኖረው። አሜሪካ፣ ሰሜን አሜሪካ ነው ያለው። በትምህርቱ የገፋ መልካም ልጅ ነው። ወጣት ነው።
እና በትምህርት ገፍቷል፣ ማስተሩን ሰርቷል፣ ጥሩ ስራ ይሰራል አሜሪካን ውስጥ እና ራሱን ሊረዳበት የሚችል አቅም አለው። እንዲሁም ደግሞ ቤተሰብን ብዙ ነው ያሉት፣ መልካም ቤተሰብ አለው፣ እናት አባት አሉ፣ ወንድም እህቶች አሉ። እግዚአብሔር ይመስገን የበቃ ለእነሱ የሚተርፍ ሀብት አለ። በዚህ በኩልም ግን እሱ ወላጆችም ሳይጠብቅ በራሱ መንገድ ሰፊ አቅም አለው። በዚህ ሁኔታ ነው ያለው። ምናልባት ልጃችሁም ከልጃችን ጋር በዚህ መስመር ይሆናል የተገናኙት። እንግዲህ ስለ እሷ መናገር አንችልም። እንግዲህ እናንተ ናቸው የምታውቁት። በዛው መንገድ ይመስለኛል አቅማቸውን ተያይተው አሁን ጥያቄው በተለምዶ ትክክል ነው። የወንድ ወገን ሲመጣ ወንድ ሁልጊዜ አስተዳዳሪ፣ ሁልጊዜ መሪ፣ ሁልጊዜ አብይ ይሆናል። ወቅቱን ስናየው ደግሞ አያስሄድን በምን ይተዳደራሉ የሚለው ጥያቄው ወደዛ ቢሆን ጥሩ ይመስለኛል። እሷም የተማረች እንደሆነች እናውቃለን፣ ደረጃ ደርሶናል። እሱም የተማረ ነው እና ሁለቱም የተገናኙት በትምህርት ዙሪያ በሚኖራቸው ግንኙነት ተፈቃቅደው ይህን የሽምግልና ወይም የቤተሰብ ትውውቅ እንድናደርግና እንዲፈቀድ ነው የጠየቁትና በእኛ እምነት ሁለቱም በራሳቸው አቅም፣ በራሳቸው እውቀት፣ በራሳቸው ጉልበት ጥረው ግረው ሲያስፈልግ የቤተሰብ ድጋፍ ይደረጋል እንጂ እሷ ተዳዳሪ ትሆናለች የሚል እኛ እምነት የለንም። ሁለቱም እኩል በትምህርትም በእድሜም በምንም ያላቸው እኩል ነውና በዛ በኩል ብናየው ጥሩ ነው። በአሁኑም ወቅት ያለው ሁኔታ ሲታይ ሴቱም ወንዱም መብቱ ስራው እኩል ነው። ሴቷ ቤት ውላ ወንዱ አደባባይ ውሎ የሚረዳ አንዱ አስተዳዳሪ አንዱ ተዳዳሪ የሚሆንበት ስላይደለ የጋራ ህይወት ነውና በዛ መልክ ብናየው ደስ ይለናል። መልሰው ነበር እኮ መጀመሪያ የዛ ልማድ ወጉ ስለሆነ ነው እንጂ አንተ ካልከው በላይ ምናልባት ያለነው ሽማግሌዎች ስለነሱ ስታተስ እናውቅ እንችላለን። አሳስቦንም አይደለም፣ የባህል ጉዳይ ነው። መደረግ ስላለበት መጠየቅ ያለበት ይጠየቃል። በዚህ መልክ እዩት። ያው ልጅ እንኳን ለራሱ ለሀገሩም ለዓለም የሚበጅ አስተሳሰብና ደረጃ እንዳለው ይታወቃል። እነዚህ ልጆች እንደ ዝም ብለውም አላፉ። ስለዚህ ፕሮሲጀሩን የሚጠብቀው ደግሞ ይሄ ነገር ይሄን ያህል ከተነሳ ግን በሽምግልና የሚመጣ ሰው አመጣጥ አይደለም የመጣችሁት። ለመልስ የተጣላ ማታ ሰዓት መከበር አንዱ መገለጫ ነው፣ የዲሲፕሊን ፓርት ነው። ሰዓት መከበር ነበረበት። ቀር ብለናል በዛ። ምክንያቱም ለስድስት ምናምን ጉዳይ ጀምረን 6 ሰዓት ትደርሳላችሁ የሚል መረጃ ነበር ያለ። ቁጭ ብለን ስንጠብቅ እስከ 8 ሰዓት ከምናምን ጥፋታ በዚህ ተወንጀሉ ምናምን አንላችሁም፣ ግን ለራሳችሁ ለሌላ ጊዜ ምናልባት ሌላ ሰው ቢልካችሁ አትድገሙት። ምክንያቱም የሚጠብቅ ሰው በጣም ይቸገራል። የተዘጋጀው ምግብ ራሱ ብዙ ነገር ሊበላ ከሚገባበት ወቅት ሲያልፍ ብዙ የሚፈጠር ነገር አለ። ይሄን ሙያ ለእናቶች ለሴቶች እንተዋለን። በጥፋትነት ግን ያስጠይቃቸዋል። እንዳላችሁት እንግዲህ ምንም ብትቀማ አሁን ቢቀመጡ ደስ ይለኛል። ውሳኔያችን ትንሽ ቁም ትንሽ አባቶቹ ይዛችሁ ስለመጣችሁ ደስ ብሎናል። መስቀሉን ስናይ ማርፈዳችሁ ግን በጣም አሳዝኖን ነበር። ትተናል ስለጠቅሞ አሁን በቃ ቁጭ በሉና እሺ። ይቅርታ በጣም ደጋግመን ይቅርታ እንጠይቃለን። ብዙዎቻችን 3 ሰዓት እየጠቆመ ነው። እንደ አጋጣሚ ከኋላ
የቀሩ ቤተሰቦቻችን መንገድ ተዘግቶባቸው በጣም ተቸግረው ነው የደረሱት። እኛ 7 ሰዓት 10 ጉዳይ እዚህ ደርሰን ብዙዎቻችን እና እኛም እየተነጋገርንበታል። በጣም ይቅርታ እንጠይቃለን። ይቅርታ ትክክል ነው የተነገረ ፈቅደናል። ቀኑን ደግሞ ቁጭ ብለን እናወራለን። እናመሰግናለን። አባቶቻችን እንኳን ደህና መጣችሁልን፣ እንኳን ደህና መጣችሁልን። እግዚአብሔር አምላካችን እንግዲህ መሰባሰባችን ሁሉ እግዚአብሔር የበረከት የፍቅር የአንድነት እንዲያደርግልን የእርሱ መልካም ፈቃዱ ይሁንልን። እግዚአብሔር ዝናብ ምሕረት ለበረከት ያሰጣል። እንደዚህ ደግሞ እነዚህ ልጆች ጋብቻቸውንም የተባረከ የተቀደሰ ጋብቻ እንዲያደርግልን የእርሱ መልካም ፈቃዱ ይሁንልን። ሰላማዊ ኢየሱስ ክርስቶስ እንግዲህ ከክፉ ነገር ሁሉ ይሰውረን ይጠብቀን። ሁሉም ነገር የሚደረግ ጋብቻ ምንም የሚደረግ ሀገር ሰላም ሲሆን ነው እና ሀገራችን ጽኑ ሰላም አድርጎ ይጠብቅልን። ከረሃብ ከጦርነት ከቸነፈር ይሰውረን ይጠብቀን። መሰባሰባችን ሁሉ እንደዚህ የበረከት የፍቅር የደስታ የሰላም ያድርግልን አምላካችን። እንግዲህ ያው እንደሚታወቀው ዛሬ ብዙ ተደራራቢ በዓሎች አሉ። የእነዚህ በረከት ሁሉ በእኛ ላይ ይዋልብን ይደርብን። የሰላም ባለቤት ስሙን ያስቀድሰን፣ ክብሩን ያውርሰን። አቡነ ዘበሰማያት የተቀደስ ስምከ ትምጻእ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ኢታባን እግዚኦ ውስተ መንሱት የት መንግሥታይ ወግዝእቴ ማርያም ሰላም ጸባዖት ሰላም ኢየሱስ ክርስቶስ ከመ ይስረይ ለናጣዊነ ተማኅፀነብኪ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድለዋን ለመንግሥተ ሰማያት ወንጹሐነ ኃጢአት እግዚኦ መሐረነ ክርስቶስ ለዛለፈ ስርየት ወለዘይመጽእ ቅበት ከማሁ በእንተ እግዝእትነ ማርያም የሥላሴ ቸርነት የድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎታቸው ምልጃቸው የመላእክት ጠባቂነታቸው ከእኛ ከሕዝበ ክርስቲያኑ ጋር ከሀገራችን ከኢትዮጵያ ጋር ከቅድስት ቤተ ክርስቲያናችን ጋር ጸንቶ ይኑር ለዘላለሙ። የማይሰራ ኃጢአት እግዚአብሔር ይፍታ። በሰላም የዋለ በሰላም ያስመሸን እግዚአብሔር አምላካችን ቸርነቱን ምሕረቱን አያርቅብን። እንደዚሁ መሰባሰባችን ሁሉ የመልካም የበረከት ያድርግልን። ምንጊዜም እንደዚሁ የደስታ ያድርግልን። የታመሙ ወገኖቻችን ይፈውስልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ ከክፉ ነገር ሁሉ ይጠብቀን ይሰውረን። ጋብቻቸውን ደግሞ እግዚአብሔር አምላክ ለዚያሽ ቀን ዛሬ ሽምግልናው ተካተዋል ደግሞ ለዚያሽ ቀን አድርሶ እንደዚያው የሚጠቀሙ የተባረኩ የተቀድሶ ልጆች እንዲያደርግልን መልካም ፍሬ እንዲያፈሩ ቢጠሩት አቤት ቢልኩት ወዴት ብሎ የሚታዘዝ ፍሬ እንዲያፈሩ የእርሱ መልካም ፈቃዱ ይሁንልን። ሰላሙ ኢየሱስ ክርስቶስ ደግሞ ሀገራችን በጽኑ ሰላሙ ይጠብቅልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከንጽሕተ ንጹሐን ከድንግል ማርያም ረድኤት በረከት ከነቢዩ ከቅዱስ ኤልያስ ከቅዱስ ኤልሳ ረድኤታቸው በረከታቸውን ያሳድርብን ያውልብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአቅረበ ሰላመ
وعلى كل كيس وزيات وزتي مريم سلام لك دينك غادينا جورين صلوات سلام لك وسلام علينا صديرا مرضى وحضور كريستنا سريرنا طائنا
እሸት የውበት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ ልንመርቅ ነው በልተናል። እንግዲህ የፈለግነው ሁሉ አግኝተናልና እግዚአብሔር ይስጥልን ሳንል መውጣት ስላልፈለግን ነው። ስለዚህ ምርቃቱ በእኛ በኩል አንድ ሁለት ሰው አዘጋጅተናል።
በዚህም በኩል መደባለቅ አለበት። እማሆይ ይመርቃሉ። የግድ ነው። ልጆቻቸውን ይመርቃሉ። በመጀመሪያ እግዚአብሔርን እናመስግን። ክብር ምስጋና ይድረሰው ጌታ ለእሱ ይሁን። እሱ እንግዲህ የሰማነውን ያየነውን እውነት ያድርግልን፣ ደግሞ ለዋናው ያድርሰን። እድሜ ይስጣቸው። እድሜ ከጤና ከእንጀራ ጋር ሰጥቶ እግዚአብሔር ያኑራቸው። ሀገራችንን ሰላም ያድርግልን፣ እኛም በዚያ ደግሞ ያድርሰን እንድናይ እግዚአብሔር ይስጥልኝ። የወለዱት መድኃኒዓለም ሙላበት። እግዚአብሔር ይስጥልን። የቤት ያለም ቤት ይሁን፣ የሳይ ቤት ይሁን፣ የሰላም የፍቅር ቤት ይሁን። እኛ እንግዲህ ጠይቀን አግኝተናልና ሙሉ ነገር ነው ያገኘነው። ሙሉ ነገር እዚህ ቤት ይግባ፣ እዚህ ቤት ይግባ። ቤቱን እግዚአብሔር ይባርክልን፣ ይቀድስልን፣ ጤናችሁ ይጠብቅ፣ እድሜያችሁ ረጅም ይሁን። ቤተሰቡ እግዚአብሔር ያክብርልን፣ ያክብርልን። እኛን አክብራችሁ እንደተቀበላችሁን እግዚአብሔር እቅፍ ድግፍ አድርጎ ይቀበልልን። የእመቤታችን በረከት ረድኤት በዚህ ቤት ላይ ይሁን። ሁላችንም እድሜ ይስጠን፣ እድሜ ያድለን። ሀብት፣ ጸጋ፣ መንፈስ ቅዱስ በቤታችሁ ላይ ይረፍ፣ በቤታችሁ ላይ ይረፍ። ሀገራችን ኢትዮጵያን ሰላም ያድርግልን፣ አንድነቷን ይጠብቅልን። እግዚአብሔር አናውጠን፣ ሃይማኖታችን እንድንጠብቅ እግዚአብሔር ይርዳን። ልጆቻችንም የተባረኩ ይሆኑ፣ የተቀደሱ ይሆኑ። እግዚአብሔር ያሰቡትን ነገር ሁሉ ይፈጽምላቸው። እግዚአብሔር ካልተጨመረበት ሰው ብቻውን አስፋ አይሆንምና እንደ እግዚአብሔር ፈቃድ በእግዚአብሔር መንገድ ሁሉም ያሰቡትን በሙሉ ይፈጽምላቸው። ፍጻሜውን ለማየት እኛ ያብቃን። እግዚአብሔር እሺ ይበለን። የተመረቀው ምርቃት እግዚአብሔር ይቀበለን። በእኔ የጎደለው ኢየሱስ ክርስቶስ ሙሉ ያደርገን። ስብሐትና ዕለት ያደረሰን አምላክ እሱ ክብር ምስጋና ለእሱ ይሁን። የልጆቹን አንድነት ምክንያት አድርገን ከሷም ከሱም እዚህ በመገናኘታችን እግዚአብሔር ፍቃዱ ሆኖ አሁን ለእግዚአብሔር ፍቃዱ ይሁን። ምስጋና ይግባው። ልጆቹም ዘር ተክተው ሰርተው እንዳገኙ ያገኙትንና የወለዷቸውን እንዲባርኩላቸው ለወላጆቻቸው ጧሪ ቀባሪ እንዳደርጋቸው አምላካችን ፈቃዱ ይሁን። እንግዲህ ሁላችንም ለዚህ የተሰበሰብን ሁሉ በሱ ፈቃድ ነውና ጸሎታችንን ሰምቶ ምርቃታችንን ሰምቶ ፈጣሪ አምላክ ሁላችንም በያለንበት እንዲጠብቀንና አገራችንን ሰላም፣ የደስታ፣ የፍቅር እንዲያደርግልን ፈቃዱ ይሁን። እናመሰግናለን። የተመረቀውን ምርቃት በልጆቻችን ላይ በሕይወታቸው በዘመናቸው ያሳድርባቸው። ሁሉ ጊዜ እንደሚያጡ አባቶቻቸው ለምድር ለሰማይ የከበሩ እናቶች አባቶች ምርቃታቸው ደርሶ ለሰውም ለእግዚአብሔርም የተመቹ እንዲሆኑ ፈቃዱ ይሁንልን። እንግዲህ ጋብቻ እግዚአብሔር ነው የሚሰጠው፣ መገኛው ከእግዚአብሔር ነው። ጋብቻውን የሚሰጣቸው ሰዎች ደግሞ የተመረጡ መሆን አለባቸው። ምርጫው ደግሞ የንጉሥ ሳይሆን የባለስልጣን ሳይሆን የምድራዊ ሳይሆን የጊዜያዊ ሳይሆን ፍጹም ሰማያዊ የሆነው ዘላለማዊ እግዚአብሔር ነው ለዚህ ጋብቻ የሚመርጠውና
በእኛ አእምሮ እግዚአብሔር የመረጠው እግዚአብሔር የሰጣቸው ነው ብለን ነው እናስበው እና በእግዚአብሔር የተመረጠ ጋብቻ ከእግዚአብሔር የተወሰደ እንዲሆን የተሰጣቸው እንዲሆን ፈቃዱ ይሁን። ሽምግልና መጽሐፍ ቅዱሳዊ ነው። ሽምግልና ከእግዚአብሔር የተሰጣቸው አለው አባቶቻችን እና አብርሃም ያስቀምጡልን ሕግ ነው። በአንድ ጊዜ አባታችን አብርሃም ሎሌውን አገልጋዩን እኔ አርጅቻለሁ፣ ለልጄ ለይስሐቅ ሚስት ትሆን ዘንድ ከምትመስለው በሃይማኖት ከምትመስለው በመልክ ከምትመስለው በዘር ሐረግ ከምትመስለው ፈሪሃ እግዚአብሔር ካለው ሕዝብ ሂድና እጭለት አጋባው ብሎ አብርሃም ሎሌውን ለይስሐቅ ሚስት ፍለጋ እንደላከው ቅዱስ መጽሐፍ ያስረዳል። እንግዲህ እኛ ማለት የአብርሃም መልእክተኞች ነን። ሎሌውም ጠየቀ፣ ጌታዬ አብርሃም ሂጄ ብደክምስ ነገሩ ባይሆንልኝ ባይሳካልኝስ ብሎ አብርሃምን ጠይቆት ነበረ። አብርሃም ምን አለ? ከሀገሬ ያወጣኝ በዘር የባረከኝ ፈጣሪ እግዚአብሔር መሪ የሚሆንህ መልአኩን ይልክልሃል። እኛ መልአኩን መሪ አድርገን በቃሉ መሰረት ነው የመጣ ነው። መተርጉማነ ሊቃውንት ይሄን ምን ያደርጉታል? ምን ይሉታል? መልእክተኞቹን እንደ ሎሌው ተልኮውን የመጣንበትን ቤት ደግሞ እንደ እግዚአብሔር አድርገው ይተረጉማሉ። ይሄ ቤት ሲቀበለን ልክ እንደ እግዚአብሔር ነው ማለት የይስሐቅ የሚስቱ ቤተሰቦች ሎሌው ሄዶ በጠየቀ ጊዜ እንኳን ደህና መጣህ ወደ ቤታችን ጎራ በል ብሎ ውሃ ስትቀዳ ያገኛት በእንስራዋ የሞላ ውሃ ነው ይዛ ያገኛት። ይሄ ገድ ይባላል በገጠሩ። በገጠሯ ኢትዮጵያ ባዶ ጀሪካን ወይም እንስራ ይዞ የሄደን ሊመለስ ሁሉ ይችላል መንገደኛ። የሞላ እንስራ ወይም ጀሪካን ካዩ ደግሞ ቀና ነው ዛሬ የሞላ ቀን ነው ተብሎ ትርጉም ይሰጠዋልና ያ ሎሌው ሲሄድ በእንስራዋ ውሃ ቀድታ ገንበል እያለች አገኛትና ለግመሎች ውሃ አጠጭልኝ አላት። ሳትሰስት ያላትን ሰጠችው። አምላኬ የአብርሃም የአባቴ አምላክ መርቶኛል፣ መልአኩን ልኮም መርቶኛል፣ ይህች የጌታዬ የአብርሃም ልጅ የይስሐቅ ሚስት ትሆናለች ብሎ አመነ። ቤቷን ይዛው ሄደች። ይደራለችው ገባ። የእሷ ቤተሰቦችን ተቀበሉት። ግን ሲቀበሉት ቅድም እኛ እንደቆምነው ቆመ ይላል መጽሐፍ። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 7 ጀምሮ ኃይለ ቃል ቆመና መልእክት አለኝ መልእክቴን ተቀበሉ አለ። መልእክቱን ተናገረ። ቆማችሁ ከብዶኛል፣ ግን ታሪኩን እንየው ብዬ ነው ለወጣቱ። መልእክቱን ተናገረ። ተወያዩ፣ ተመካከሩ። ልክ እንደናንተ እንደቀደሙ እሺ ብለው ተቀበሉት። በግመሎቹ የጫነውን ይሄው እኛ አበባውን ልጁ የላከውን ይሄን ወርቅ ስጦታ ወርቅ የሆነ አበባውን እንዲሁም የእኛን መልካም ገጽታ ልኳል። እናንተም ሳታሳፍሩን በጎ ምላሽ ሰጥታችሁን እኛንም ልጃችንን አስደስታችኋልና ልክ እንደ አብርሃም የተባረከ ቤት ይሁን። እንግዲህ ይሄ መልእክት ነው። ይሄ ቤት እንደ እግዚአብሔር ቤት ይቆጠራል። መልእክተኞቹ እንደ መላእክት ይቆጠራሉ ማለት ነው እና ያን የአብርሃምን የይስሐቅን ጋብቻ ያስማማ የእኛንም የቤተሰብ አንድነት የልጆቻችንንም ጋብቻ ልክ እንደ አብርሃም አድርጎ
ባርኮ እንዲሰጣቸው ፈቃዱ ይሁን። ቀጣዩን ፕሮግራም በደስታ ከዚህ በበለጠ እንድንገናኝ እግዚአብሔር ይፍቀድልን። ያው ትንቢተ ዳንኤል ምዕራፍ 7 ላይ እግዚአብሔርን ማንን ይመስላል ቢሉ እነዚህን የመሰሉ ሽማግሌዎችን አመጣና በምሳሌ ሥላሴ እነዚህን ይመስላሉ። በመጽሐፍ ቅዱስ በትልቁ የተጻፉ እናቶቻችን ጻድቃን ደግሞ እነዚህን ይመስላሉ ይላል ነቢዩና እንዲህ አይነቱ ማህበር ሁልጊዜ እንዲቀጥል ኢትዮጵያ ታሪኳ ይሄ ነውና በዚህ መልኩ እንዲቀጥል ፈቃዱ ይሆንልን። መንገዳችንን እግዚአብሔር ያቅና። ልጆቻችን በያሉበት በመንፈስ ቅዱስ ይምራቸው። ሀገራችን ኢትዮጵያን ይጠብቅ። ሰላም እግዚአብሔር ከሁላችን ጋር። ለጸሎት እንነሳ። አባታችን ሆይ ይቅር ባይ መድኃኔዓለም ሆይ በማወቅ ባለማወቅ በድብቅ በቤት ከልጅነት ጀምሮ እስከዚህ ሰዓት ድረስ የሰራ ነው የሕዝብህን ኃጢአታችን ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ። አይቻለሁ እህቶቿን አይቻለሁ ወንድሞቿን አይቻለሁ እናቱንም አይቻለሁ አባቱንም አይቻለሁ እህቶቹን አይቻለሁ ወንድሞቹን ቤተሰቡን አይቻለሁ እንደ ዘራችሁ ያበቡ ፍሬዎቻችን ሙሽሪት ሙሽራው ይኸው ተሳስረዋል። ሙሽሪት ሙሽራው በቃ ተሳስረዋል። አንድ ሆነው ሊኖሩ ትዳር እኔ ግን አንድ ምስክርነት ብሰጥ ደስ ይለኝ ነበር። ሁለቱንም ወገን ቤተሰብ ነን። ሰለሞን ወርቁ ታላቅ በቃ ወንድም ማለት ነው። አንድ መንደር ነው የተወለድነው። ስር መሰረቱን በሙሉ ጠንቅቄ አውቃለሁ። ብርቱ የክርስቲያን ቤተሰብ፣ ሰራተኞች፣ የማይገኙ በእውነት የማይገኙ ቤተሰቦች ናቸው። በጥንቃቄ ነው ይሄንን ቃል ከአንደበቴ የማወጣው፣ ዝም ብዬ ለማውራት አይደለም። እና በተፈጠረ እዚህ ቁጭ ብዬ ሲመጣ ሳየው ታናናሽ ወንድሞቹን ሳይ በጣም ገረመኝ። ንዴቱም የወረደው አንዱ በዚህ ነው። እና ወደ እነሱ ስመጣ ደግሞ በእውነት በጣም የሚገርሙ ሁለቱም ወገኖች በጣም ያደነቁት ነገር የአይኪው የሚባለው ነገር አለ። ጠንካራ ነው ይሁን የእነዚህ ልጆች እድሜ ሰጥተው ማየት ይቻል እንዴት አስደናቂ ይሆን ነበር። እንግዲህ ከአባቶች በላይ ምርቃት አይመረቅም፣ ግን መልካም ሁሉ እንዲሆን እመኛለሁ። ሰላም ሁኑልኝ ባላችሁበት እግዚአብሔር ይስጥልን። እሺ
እግዚአብሔር ይስጥልኝ። ሰርፕራይዝ ተደረገ። በጣም ከሰላም ሰላም Siya din ta.